ሰላም ሰላም ውድ ቤተሰቦቼ እንግዲህ ዛሬ የቀሲስ ሄኖክ ወልደ ማርያም የሚያገለግሉበት ቦታ የት እንደሆነ አሳይኝ ላላችሁኝ እንግዲህ አሳያችኋለሁኝ። ከመገናኛ እንደመጣችሁት ቀጥታ መስቀለኛዋ አለ እዚህ ጋር መብራቷ ላይ ያለች መብራቷ ላይ ወደ ቱሉ ዲምቱ የሚወስደው መንገድ ይሄኛው ወደ ታች እሱን መኪና መብራቱን ትሻገሩና በስተቀኝ ነው ያለ። እኛ አሁን በስተግራ ነው የምንሻገረው ወደ ታች ወደ ቱሉ ዲምቱ ወደሚወስደው አስፋልት በስተግራ። ይሄው መስቀለኛው እዚህ ጋር አለ። በስተግራ ወደ በስተግራ አስፋልት ወደ ቱሉ ዲምቱ የሚወስደው በስተግራ ይዘን ወደ ታች እንሄዳለን ማለት ነው። አሁን እሱ ላይ ማወቅ ከፈለጋችሁ በስተግራ በኩል የታክሲ መያዣዎች አሉ። እሱኛው ሳይሆን እኛ በሱ ጎን ያለውን ግራችንን ይዘን ቀጥታ አስፋልቱን ይዘን ወደ ታች የምንወርደው። ከመገናኛ የምትመጡ ሌላ ቦታ የምትመጡ ጎሮ ብላችሁ ትመጡና ጎሮ መስቀለኛው ላይ ወደ ቱሉ ዲምቱ ወይም ወደ ኮዬ ፈቼ የሚወስደው አስፋልት በስተግራ ያለው አስፋልት እሱን ይዛችሁ ወደ ታች ትወርዳላችሁ። ቄደር መጠመቅ እንፈልጋለን ያላችሁ ቄደር መምህር ቀሲስ ሄኖክ ወልደ ማርያም እሁድ እሁድ ይሰጣሉ። ሮብና አርብ ቅባ ቅዱስ አለ። ስለዚህ ዛሬ ሮብ ስለሆነ ወደ ቅባ ቅዱስ ለመቀባት እየሄድኩኝ ነው። ወደ ታች ነው እንሄደው። ቤተክርስቲያኗን ደግሞ አሳያችኋለሁ እንዴት እንደሆነች። እንሄደው ወደ ታች አስፋልቱን ይዘን ነው። ቀጥታ እንዴታችሁ ፍሬሽ ኮርነር አለ እዚህ ጋር። ስለዚህ ፍሬሽ ኮርነር እዚህ አስፋልቱ በስተግራ ፎቅ ላይ አለ። እሱን አይታችሁ ቀጥታ ይዛችሁ ትሄዳላችሁ ማለት ነው። ስለዚህ ቀጥታ ይዞ መሄድ ማለት ነው ወደታች። ቀጥታ ነው። አስፋልቱ ደስ ይላል። ያው ሩቅ ይመስላል፣ ግን ስትሄዱበት ስትለምዱት ይቀላችኋል እንጂ ትንሽ ወደ አየሩ ደስ ይላል። ፀሐይ የለውም። በጣም ደስ እያለኝ ነው እየሄድኩ ያለሁት። እኔ ስለለመድኩ በነገራችን ላይ ምንም አይመስለኝም። አዲስ ለሆነ ሰው ሩቅ ይመስለው ይችላል፣ ግን በጣም ቅርብ ነው። ቀጥታ አስፋልት ይታያችኋል። እዛ ጋር ያለው አስፋልት እሱ ማለት ነው። ሮብና አርብ ቅባ ቅዱስ ይሰጣሉ። ዛሬ ወደ ሮብ ነው። ዛሬ ቅባ ቅዱስ ለመቀባት እየሄድኩኝ ነው ያለሁት። ስለዚህ የመንገዱ ቀጥታ ይዘን ነው የምንሄደው። አሁን እየደረስን ነው። ስንደርስ አሳያችኋለሁ ቤተክርስቲያኑ።
ይኸው እንደምታዩት ቤተክርስቲያኑ ደረስን። ይኸው እዚህ ጋር ይገኛል። ቀጥታ ይዘን ነው ወደ ላይ የምንወጣው። በስተግራ ሆነ በስተግራ ወደ ላይ እንወጣለን። እንደምታዩት ቤተክርስቲያኗ ደርሰናል። ቤተክርስቲያኗን ቀጥታ እንሄዳለን። ይኸው ቤተክርስቲያኗ እንደምታዩት ቤተክርስቲያኗ ፊት ለፊት ነው። ቤተክርስቲያኗ ያው ታየች፣ አያችሁ። ቤተክርስቲያኗ ፊት ለፊት ያለችው ነው። ስለዚህ ሁላችሁም እግዚአብሔር ይስጥልኝ። ቤተክርስቲያኗን ማወቅ የፈለጋችሁ ቤተክርስቲያናችን ናት። አመሰግናለሁ። እግዚአብሔር ይስጥልኝ።